ሰሙነ ሕማማትን ክርስቶስን ስናስብ ምኑን እያሰብን ነው? የመታመም ሳምንት በሉ እንጂ በዚያ ሳምንት ቅዳሴ የለም፣ በዚያ ሳምንት ፍትሐት የለም፣ በዚያ ሳምንት ቁርባን የለም። ለምን በሉ እንጂ ለምን ስትሉኝ ይኸውላችሁ ነፃ ፈቃድ እያለን መቀደስ እየቻልን አልቀደስንም። መቀደስ እየቻልን ምን አላልንም? ክርስቶስ ተመልከቱ ሃይማኖተ አበው ቅዱስ እለእስክንድሮስ ምዕራፍ 15 ቁጥር 5 ጀምሮ ሲናገር እንዲህ ይላል፣ ወለዘይእዝ ዓለም አሐዝዎ ይላል። ዓለምን የሚይዘውን ያዙት በሉ እስኪ ዓለምን በሉ የሚይዘውን ዓለምን የሚይዘው አምላክ በፈቃዱ እንደተያዘ ምን አለች ቤተክርስቲያን? እሱ ለኔ ሥርዓትን የሰጠኝ አምላክ በፈቃዱ እንደተያዘ እኔም ደግሞ ያዝ ላድርግና ላስበው አለች። ለዚያ ነው ቁርባኑ ያዝ፣ ቅዳሴው ያዝ፣ እግዚአብሔር ይፍታ መባሉ ያዝ ይደረጋል። እነዚህ የሚያዙበት በዚህ ምክንያት ነው። ወለዘይፈት ማይሰራ ኃጢአት አሰርዎ፣ የኃጢአትን ማሰሪያ የሚፈታውን አሰሩት። እስኪ በሉ የኃጢአትን ማሰሪያ የሚፈታውን ምን አሉት? ምን ማለት ነው? ተመልከቱ። በፈቃዱ የኃጢአትን ማሰሪያ የሚፈታው በፈቃዱ እንደታሰረ እኛ ደግሞ የገዛ ፈቃዳችንን አስረን እንጾማለን ማለት ነው። እንደዚያ ነው። እሺ ሰምታችኋል። ፈቃዱን ሰው ቆርጦ በሕማማት መጨፈር የለም፣ ያማረ ልብስ መልበስ የለም ማለት ነው። ጌጠኛ ሽቱ መቀባባታችንን እንደዚያ ምግብ እየቀያየሩ መብላታችንን ትተን ማንን ማሰብ? በፈቃዱ እሱ እንደታሰረ እኛ ደግሞ በፈቃዳችንን ምን ማለት? ራሳችንን ማሰር ማለት ነው። ይሄ ነው የምንዝበት ምክንያት። ሌላው እየሰማችሁ ነው። ወለዘይሁብ ሕይወተ ወሀብዎ ሐሞተ፣ ሕይወትን ለሚሰጠው ማርና ወተትን ለሚሰጠው ምንን ሰጡት? መራራ ሐሞት እንደሰጡት እስከ ምሽቱ ስንት ሰዓት ነው የሚጾመው? እስከ 1 ሰዓት ነው አይደል? እስከ ምሽቱ 1 ሰዓት ድረስ ከእህል ተከልክለን ቤተክርስቲያን መተን ግብረ ሕማም እየሰማን መዋል። ሕማማትን የእናንተን ጥያቄ ልመልስላችሁ። በሕማማት መልክ አይደገምም? ይደገማል። ይደገማል። ማን ነው አይደገምም ያለ? ድግጥም አድርጋችሁ ድገሙት። ይደገማል። ለምን? መልክ ይባላል አይባልም? ይባላል አይባልም? መኃልየ ይነበባል አይነበብም? መኃልየ ከተነበበ መኃልየ ምን ምንድን ነው የሚለው? ለዓይኖችሽ ጥርሶችሽ ነው። መልክ ማለት ደግሞ አካልን መቁጠር። ስለዚህ መልክ በሕማማት ይደገማል። እየሰማችሁ ነው አይደል? ሌላ ልንገራችሁ። ለምንድን ነው መልክ የሚደገም ከተባለ ግብረ ሕማም ሲነበብ አርኪ ሁሉ አለ አይደል? አርኪው ምንድን ነው? መልክ ነው አይደል እንዴ? ስለዚህ ሰው ለስንፍና ግን ይኸውላችሁ